አይ እንዴት ናችሁ? ደህና ናችሁ? መስለት ነው ፀጉር ቤት ከእህቴ ጋር ሄደን ገባንና ወረፋ ምናምን እየጠበቅን በቃ እንትን ማለት ጀመርን እና ብዙ ጊዜ እኔ ማለት ተፈጥሮዬም ነው መሰለኝ በአካባቢ ያሉ ነገሮችን በጣም አስተውላለሁ። ማለት በቃ አያለው እዛ ጋር የሚሰሩት ሰዎች ሰሪዎቹን ያላቸው መስተጋብር ለምን እንደዚህ ልትል ቻለች? ለምን እንደዚህ እንትን አለ? በቃ እና እዛ ጋር የሚሰሩት እንትኖች አይነው ስራቸው ነው። በእርግጥ ግን የሆነ ለእንትን አሁን ለምሳሌ ፀጉራችሁን ለመሰራት ሄዳችሁ አይደለ? ቅንድምሽን ነካ ነካ ላድርግልሽ ይላሉ። ጥፍርሽ ለምን እንትን አትይም? እግርሽ ተዘብዘፊ አሪፍ እንትን አለን እኮ ስክራብ ምናምን አለን። እንትን እንስፋሽ እንደዚህ ምናምን እና ቀለል አድርገው የሆነ አሁን ለምሳሌ የሆነ አገልግሎት ሄዳችሁ ለሌላ ነገር እንትን ይሏቸዋል ያጯቸዋል ማለት ነው። እና ብዙ ሴቶች በዚህ ነገር ይሸነፋሉ ማለት አሁን ለምሳሌ እኔ ፀጉሬን ለመሰራት ከሆነ የሄድኩት ፀጉሬን ተሰርቼ መውጣት ነው በቃ የምፈልገው። ሲጀመር ብዙ ጊዜ አልሄድም ፀጉር ቤት። የሚገርመው ነገር ብዙ አልወድም ማለት ከወለድኩም በኋላ ፀጉሬ በጣም እየወለቀ ስለነበረ በቃ እስቲ ራሴን ላዳምጥ ምናምን ብዬ የሆነ ላይ ሰዓት ላይ ብዙ አልሄድም ነበረ እና ሳይ ማለት ነው አይ ነው ቢዝነሳቸው ነው አውቃለሁ። ግን አሁን ለምሳሌ ቆንጆ ሴት ከተባለ ያን ሁላ ነገር የሚያደርግ ነው ብለው ያስባሉ። በቃ ዘመናዊ ሴት በቃ ብር ያላት ምናምን እግሯን እዚህ ጋር አንዱ ሰው ያሻታል፣ ጥፍሯን የሆነ ሰው እዚህ ጋር ይሞራርዳል፣ እዚህ ጋር የሆነ ሰው ይላጫታል፣ እዚህ ጋር የሆነ ሰው ይሰፋታል። ኦ ማይ ጋድ ደግሞ እኮ ይላጩና ከእንደገና ይስሉበታል። የሆነ ኮሜዲያን ምን አለ? ሴቶቹን አትመኑ አለ። እነሱ እኮ ቅንድባቸውን ላጭተው ያለ ፀጉሩን ላጭተው ኩል ይቀቡታል አለ። እና እንደዛ ነው በቃ ያለው ነገር እና ይገርመኛል። በቃ የሆነ ቲፕ ምናምን የሚሸጉጥላቸውን ሰው ነው የሚያሸረግዱት ምናምን የሆነ ሂሳብ ከፍሎት ብዙ ተማሪዎች አሉ። አቅማቸው ያን የማይፈቅድ ሰው ይኖራል እኮ ግን በቃ የሆነ አላቅም ሲስተሙ በቃ መልካም አይደለም አገልግሎቱ። በቃ እኔ እንጃ አላቅም። እኔ ሲጀመር ሃይ ኤንድ ፀጉር ቤቶችን ሂጄ አላቅም። እውነት ለመናገር እንዴት እንደሆነ አላቅም። እስቲ ንገሩኝ እናንተ። የተሻለ ብር ስለከፈላችሁ የተሻለ ሰርቪስ የሚገኝ ከሆነ መልካም። ትህትና ምናምን አለ ወይ? እንዴት ነው ትሪት የሚያደርጓችሁ ምናምን? እዛ ጋር የሚፈጥሩት የሆነ ነገር ሾው አለ ምናምን። ከዛ እናንተን ጀምረው እዛችኛዋ ጋር ሄዳሉ። ስልክ ሹክ 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 ምናምን ይባልባቸዋል። ጆሯችሁ ላይ ይጀናጀኑባቸዋል። እና ምን ሆነን ነው ግን የቢዩቲ ኢንዱስትሪው ምንድን ነው እንደዚህ በቃ ኤቲክሱን ያልጠበቀው? እና ለምንድን ነው እንደዚህ የሆናችሁት? አላውቅም። አንድ አይነት ሴቶች ናችሁ እዛ ውስጥ የምትገቡት። እየተመረጣችሁ ነው ወይስ ምንድን ነው? እኔ እንጃ። አሁን እኔ በዚህ እድሜ አሁን 30ዎች ውስጥ ነኝ እና ወይ ሽወሶ ናይስ በቃ ደስ ትህትናዋ እንትኗ ምናምን የምላት ፀጉር ሰራተኛ የለችም። እውነት ነው የምላችሁ በቃ የለችም። በቃ አላውቅም። እኔ እንጃ ለምን እንደሆነ አላውቅም። አሰልቺ ነው በእርግጥ ሰርቪስ ሴክተሩ። የሆነ አገልግሎት ለመስጠት እንትን ስትሉ ብዙ አይነት ሰው ይገጥማቸዋል፣ ይሰድባቸዋል፣ ምን ይላቸዋል ምናምን እና አላውቅም። ዱ ቤተር በእናታችሁ ማለት እራሳችሁን አሻሽሉ በብዙ ነገር። አይ ነው የሆነ እቃ መደርደር ምናምን አይደለም እኛ የምንፈልገው። የሆነ እንትን አምጥታችሁ ፀጉር ሰቅላችሁ ምናምን እንደዚህ ምናምን አይደለም። ግን ቢ ካይንድ በቃ የሆነ እኔ እንጃ ሶላችሁ ራሱ ልክ አይደለም። በቃ ደስተኛ አይደላችሁ፣ ልክ አይደላችሁም። በቃ እውነት ዱ ቤተር በእናታችሁ። በቃ መጽሐፍም አንብቡ፣ ተማሩ የሆነ ነገር በቃ እኔ እንጃ ህይወትም እንዲያስተምራችሁ ይገባ ነበር። አላውቅም ግን ለምን እንደዚህ እንደሆናችሁ ፕሊዝ ተሻሻሉ።